ባለጸጋ ቤተሰቦች ቢኖሩትም የተለየ ጸባይ ያለው ልጅ በሰራው ስራ በፖሊስ በመፈለጉ ሀገሩን ጥሎ ለመሰደድ ተገደደ። በመርከብ ላይ እንደ ተራ ሰው ተቀጥሮ መስራትም ጀመረ። ታዲያ በአንድ የተረገመ የመርከብ ስራው ላይ መርከቧ አስደንጋጭ ነገር ገጠማት። በመርከቧ ላይ ያሉ ሰዎች ቀስ በቀስ መሞት ጀመሩ። በዚህ መርከብ አልጓዝም ያለው ይህ ትዕቢተኛ ወጣት አንድም የሰው ዘር በሌለበት ደሴት ተጣለ። ልብሱ በላዩ ላይ አለቀ። በደሴቲቱም አስገራሚና ውስብስብ ጊዜያትን ለማሳለፍ ተገደደ። ከ4 ዓመት በላይ የሰው ድምጽ በማይሰማበት ደሴት ላይ ብቻውን እየኖረ ሳለ ምን ገጠመው? ውሃ በሌለበት ህይወቱን ለማቆየት የኤሊ ደም ይጠጣ የነበረው ሰው በስተመጨረሻ ማበደ። አሌክሳንደር ሲልኪርኪም ግን በተአምር ተረፈ። ወጣቶች ከብድርና ከፍቅር ሽሽት ሊጠለሉባቸው የሚችሉባቸው ሁለት ቦታዎች እስር ቤትና መርከበኝነት ነው የሚል የቆየ አባባል አለ። ስኮትላንዳዊ ወጣት አሌክሳንደር ሲልኪርክም የመረጠው ይህንኑ ነበር። በትውልድ መንደሩ የተከሰሰበትን የጥፋተኝነት ክስ ሽሽት የመረጠው ይህ ወጣት መርከበኛ ሆነ። ቤተሰቦቹ እንኳን ባለጸጋ የጫማና የቆዳ ውጤቶች ማምረቻ ባለቤት ቢሆኑም ይህንን ወጣት በሰዓቱ ከፖሊስ ሊያድኑት ግን አልቻሉም። ያለው ብቸኛው አማራጭ ሀገሩን ጥሎ መውጣት ነበር። ልጃቸው አሌክሳንደር በዚህ በትዕቢት እንዲሁም ደግሞ ወጣትነት በሚደረደረው ህይወቱ ላይ ጀብደኛ ወጣትና ገና በ14 ዓመቱ በፖሊስ የሚፈለግ ታዳጊ ሆነ። በዚህም ጊዜ ነው ታዲያ ገና በ15 ዓመቱ መርከብ ላይ የወጣው። ኋላ ላይ ከአንዱ መርከብ ወደ ሌላው ሲል ቆይቶ በ1703 በ27 ዓመቱ ሲንክ ፖርትስ የተባለችው መርከብ ከብራዚል የባህር ጠረፍ በኩል ወደ ደቡብ እያቀናች ሳለ በዋና የባህር ጉዞ መሪነት ቡድኑን ተቀላቀለ። የአርጀንቲናን የደቡብ ጫፍ የባህር ጠረፍ ካካለሉ በኋላ በቺሊ የባህር ጠረፍ በኩል ወደ ሰሜንም አቀኑ። ሆኖም ግን የመርከቢቱና የመርከበኞቹ ሁኔታ እጅጉን አደገኛ ሁኔታ ላይ ነበር። የጫኑት ስንቅ ተመናምኗል። በዚህ ላይ ደግሞ በሽታም ታክሎበት ጉዞውን ሲጀምሩ ከነበሩት 92 መርከበኞች መሃል አሁን መርከቢቱ ላይ ቀሩት 42ቱ ብቻ ናቸው። ሌሎቹ ህይወታቸው በመርከቢቷ ላይ አርፏል። መርከቢቱ በአደገኛ ሞገድ እየታገለች ነው። ከሁሉም በላይ ደግሞ የመርከቢቱ አካል ክፉኛ በምስጥና በተባይ የመበላቱ ጉዳይ ሁኔታውን እጅግ አሳሳቢ አድርጎባቸዋል። በዚህ አስቸጋሪ ሁኔታ ውስጥ እያሉ ነበር በመስከረም ወር 1704 ላይ የጆን ፈርናንዴዝን ደሴት ከአድማሱ ጥግ የተመለከቱት። ካፒቴን ስትራይሊንግ መርከበኞቹ ከጉዞ ድካምና ፍርሃት ለአፍታም ቢሆን እረፍት ቢያገኙ በሚል በደሴቲቱ ላይ እንዲያርፉ ትዕዛዝ ሰጠ። ሲንክ ፖርትስ ጆን ፈርናንዴዝ ደሴት ላይ መልህቋን ጣለች። የደሴቲቱ ላይ እረፍታቸው የአፍታ ያህል ነበር። ካፒቴን ስትራድሊንግ ቶሎ ጉዟቸውን እንዲቀጥሉ ይፈልጋል። መርከቢቱ መልህቋን እንድታነሳም አዘዙ። ይሄኔ ግን አሌክሳንደር ሲልኪርክ ተቃውሞን አሰማ። ይህ ገና በ15 ዓመቱ ትዕቢተኛው የነበረው ወጣት በማዕበል እየተንገላታችና ብል እየበላት ያለችውን ይቺ መርከብ ለጉዞ አደገኛ ነች ሲል ተቃወመ። እዚሁ ሆነን ሌላ መርከብ እስኪመጣ እንጠብቅ ሲልም ካፒቴኑና ጓደኞቹን ተማጸነ። ነገር ግን ሰሚ አላገኘም። ሁሉም ጉዞውን ለመቀጠል ሽቷል። በዚህ ላይ ደግሞ ካፒቴኑ እንደሚያውቀው ይህ ሲልኪርክ የተሰኘ ግለሰብ ወይም ወጣት አስቸጋሪ ችግር ፈጣሪ ቢጤ ነው። በመሆኑም ንትርኩ ሲበዛ ካፒቴኑ ሲልኪርክ የተወሰኑ ቁሳቁሶችን ይዞ እዚች ሰው አልባ ደሴት ላይ እንዲቆይ ወስኖ መርከቢቷ ለጉዞ ተሰናዳች። ሲልኪርክም በአቋሙ ጸና። ወይ ፍንክች አለ። ጥቂት ቆይቶ ግን ብቻውን ደሴቲቱ ላይ ቀርቶ መርከቢቱ ጥላው ስትሄድ ሲያይ ሐሳቡን ቀይሮ ወደ መርከቢቱ እየሮጠ ይጣራ ጀመር። ማንም ሊሰማው የፈለገ የለም። ብቻውን በካርታ ላይ እዚች ሰው እንኳን የሌለባት ነጥብ ቦታ ላይ ባለችው ሰው አልባ ደሴት ላይ ብቻውን ጥለውት ሄዱ። ብቻውን። በመጀመሪያዎቹ ቀናትና ወራት ቁጭትና ጸጸት ውስጡን ይበላው ጀመር።
አንዳችም ሰብአዊ ፍጡር በሌለበት በብቸኛ ደሴት ላይ ብቻውን ቀርቷል። በአካባቢው የሚሰማው የነፋስና የባህሩ ሞገድ ድምፅ ብቻ ነው። ምናልባትም መርከብ ሲመጣ ባይ በሚል ውሎና ዳሩ በባህሩ ዳርቻ ቀለቡም ከዚያው ሆነ። ሲሼልም ይመገብ ጀመር። ሰርክ ወደ አድማስ ቢያማትርም ግን አንዳችም መርከብ በውቅያኖሱ ላይ አይታይም። ሐዘንና ትካዜ በረታበት። በአንድ ጊዜም በላይ ራሱን ለማጥፋት አስቧል። ይሁንና የመኖር ተስፋው አንድ ቀን ከሰው ልጅ አምባ የመቀላቀል ህልሙ ጨርሷል አልሞተም። እናም ደግሞ ዛሬ በህይወት መቆየት እንዳለበት ያምናል። ሲልኪርክ ከመርከቡ ላይ የተለያዩ ቁሳቁሶችን ይዞ ነበር ደሴቲቱ ላይ ከተማው። ለምሳሌ ሽጉጥ፣ ጥይቶች፣ ባሩድ፣ ልብስ፣ የመኝታ ቁሳቁሶች፣ ቢላዋ፣ መጥረቢያ፣ ለጥቂት ቀናት የሚያቆይ ምግብ፣ መጠጥና ሲጋራ፣ መጽሐፍ ቅዱስ፣ የአቅጣጫ ጠቋሚ መሳሪያዎች፣ የሻይ ማፊያ። እነዚህ ቁሳቁሶችን ይዞ አድማስ ላይ ቢያፈጥም ግን የመርከብ ደብዛው የለም። ውቅያኖሱ ጭው ብሏል። ባህሩ ባዶ ነው። ጀልባ ነገር ሰርቶ በአቅራቢያ ወዳለችው ሰው ወደ ሰፈረባት ቫልፓራይሶ ደሴት ለመቅዘፍ መሞከር ደግሞ አይታሰብም። በስተ ሰሜን 960 ኪሎ ሜትሮችን ያህል ትርቃለች። እናም ሲልኪርክ የያዘው ምግብና መጠጥ እየተመናመነ ሲሄድ ያለው ተስፋው ምንድን ነው? ምንም ይሁን ምን እሱ የሚያምነው ዛሬን መቆየት እንዳለበት ነው። ሲልኪርክ በባህሩ ዳርቻ ቆይታው የያዘው ስንቅ ሲያልቅበት የባህሩ ሞገድ ወደ ባህሩ ዳርቻ ጠርጎ የሚያወጣቸውን አነስተኛ የባህር እንስሳትን መመገብ ጀመረ። የደሴቱ የተወሰኑ ቦታዎች ሲያስስ ለመጠጥነት የሚውል ውሃ በማግኘቱ እድለኛ ነው። ከዚህ በተጨማሪ ለስጋቸው አድኖ ሊበላቸው የሚችል ሲል የተሰኙ እንስሳት ፍሬያቸው የሚበላ የተለያዩ ዛፎችን አገኘ። ሲልኪርክ ከዚህ በፊት የሱ አይነት ዕጣ የደረሰባቸው ሰዎችን ታሪክ በሚገባ ያውቃል። ከነሱ አንጻር የሱ ደሴት ላይ ያለው በረከት እጅጉን የተሻለ ነው። ለምሳሌ ያህል ፔድሮ ዲ ሲራኖ የተባለው ሰው ታሪክን ያውቃል። ዲ ሲራኖ ምንም አይነት የሚጠጣ ውሃ የሌለበት ደሴት ላይ ነበር ለ7 ዓመታት ያህል ብቻውን የቆየ። የሚጠጣው ውሃ ሊያገኝ ስላልቻለ የኤሊዎችን ደም እየጠጣ ነፍስና ስጋውን ሊያቆይ ቢችልም በስተመጨረሻ ግን አብዷል። ይህንን በሚገባ ያውቃል። ሌሎችም ቢሆኑ በሱ ደሴት ላይ ካለው ባነሰ ነገር ለዓመታት መቆየት መቻላቸውን ያውቃል። ስለዚህም ትንሽም ቢሆን መጽናኛ አለው ማለት ነው። ሲልኪርክ አደገኛ አውሬ በመፍራት የደሴቲቱን ውስጣዊ ክፍል ለመፈተሽ አልደፈረም። ኋላ ላይ ግን የዛፍ መገንደስ መሆኑን የተገነዘበው ግዙፍ አስፈሪ ድምፅ የአደገኛ አንዳች አውሬ ድምፅ መስሎት ለወራት በፍርሃትና በሽብር ኖሯል። አንድ ወቅት ላይ ግን እጅግ በርካታ የባህር እንስሳት የተሰኙ በባህሩ ውስጥ በባህሩ ዳርቻ የሚሆኑ አስፈሪ ጩኸታቸውን የሚያሰሙ እንስሶች ድምፅ ሲሰማ ሳይወድ በግዱ ወደ ደሴቲቱ ውስጣዊ ክፍል ለመግባት ተገደደ። ይህን ነው ታዲያ ከባህሩ ዳርቻ ይልቅ ውስጥ የተሻለ ነገር እንዳለ የተገነዘበው። በተለይም የዱር ፍየሎች። ጥለውት የሄዱት ጓደኞቹ የሲልኪርክ ስጋት ትክክል እንደነበር ማሳያ ሆኑ። መርከቢቱ ከአንድ ወር የባህር ጉዞ በኋላ በፔሩ የባህር ወደብ ሰጠመች። ብዙዎች እዚያው ሰጥመው ሞቱ። ካፒቴኑን ጨምሮ የተቀሩት አቅራቢያቸው ወደምትገኝ ደሴት ለመድረስ ቢችሉም እዛው ባሉበት 14 ያህሉ ሞቱ። የተረፉት ለስፓኛ የጠረፍ ጠባቂዎች እጃቸውን ሰጥተው 8ቱ ሊማ ውስጥ ታሰሩ። በዘመኑ እንግሊዝና ስፓኛ ቀንደኛ ባላንጣዎች በመሆናቸው በስፓኞቹ እጅ እስረኞቹ አረመኔያዊ ቅጣት ደረሰባቸው። ካፒቴኑ ከእስር አምልጦ ወደ እንግሊዝ መመለስ ቢችልም ጤናውንም ሀብቱንም አጥቶ ነበር። መጀመሪያ አካባቢ ሲልኪርክ የፍየሎችን በሽጉጥ ያድን ነበር። ጥይትም ባሩድም ሲጨርስ ደግሞ እያሳደደ ማደን ጀመረ። በእርግጥ ይህ ለሱ ፈታኝ ነበር። እንደውም አንዴ የሚያድናትን ፍየል ሲያሳድድ ወድቆ ለቀናት ራሱን ስቷል። ከሞት ወይም ከከባድ ጉዳት የተረፈው የሚያሳዳት ፍየል ላይ በመውደቁ ነበር። የሲልኪርክ ሌላኛው ፈተና አይጦች ነበሩ። ልብሱን እግሩን እየበሉ አላስተኛ ብለውት ነበር። የሚያድናቸውን ፍየሎች ስጋ እየሰጠ ያለመዳቸው ድመቶች ታደጉት እንጂ። ማለቂያ ያለው የማይመስለውን የብቸኝነቱን ጊዜ ሲልኪርክ ስሙን ደሴቱ ላይ ያረፈበትን ቀን በየዛፉ ላይ በመጻፍ ያሳልፋል።
እንደ መዝናኛም እንደ ስፖርትም ያደረገ ፍየሎችን እያሳደደ የያዛቸውን ጆሮአቸውን በመቀንጠብ ምልክት እያደረገ ይለቃቸዋል። አንዳንዴም በግልገልነት የሚያገኛቸውን የዱር ፍየሎች ሲያድጉ ሮጠው እንዳያመልጡት እግራቸውን በመጠኑ እየሰበረ ይለቃቸው ነበር። ድብርቱን ለመግፈፍ ካረባቸው የፍየል ግልገሎች ጋር እየዘፈነ ይቦርቃል። መንፈሱን ክፉኛ የተጫነውን ብቸኝነት ከሁሉም በላይ የገፈፈለት ግን አዘወትሮ መጽሐፍ ቅዱስ ማንበቡ ነበር። ሲልኪርክ ሁሌም ከዚህ ደሴት ለመውጣት እንደጓጓ ነው። ሁሌ በደሴቲቱ ከፍታ ቦታ ላይ ወጥቶ ባህሩን አሻግሮ ይመለከታል። አንድ ቀን ግን ያልጠበቀው ነገር ተከሰተ። 2 መርከቦች መልህቃቸውን ጥለው ተመለከተ። ደስታውን መቆጣጠር አልቻለም። ወደ ባህሩ ዳርቻ እየሮጠ ሄደ። መርከቦቹን ሲያይ ግን በድንጋጤ ክው ብሎ ቀረ። የስፓኛ መርከቦች ናቸው። ስፓኞቹ ቢይዙት እጣው ያለምንም ጥርጥር ወይ ሞት ወይ በጨው ማውጫ ማዕድን ውስጥ ባሪያ ሆኖ መቅረት እንደሆነ በሚገባ ያውቃል። ሲልኪርክ ሸሸ። እግሬ አውጭኝ አለ። እግሬ አውጭኝ አለ። ስፓኞቹ እየተኮሱ ተከተሉት። እንደ እጁ መዳፍ የሚያውቃት ደሴት ግን ሸሸገችው። አሳዳጆቹ ስፓኞች ፈልገው ሊያገኙት አልቻሉም። ከ2 ቀናት በኋላ ደሴቲቱን ጥለው ሄዱ። አጋጣሚ ለሲልኪርክ የማይረሳ ትምህርት ሆነው። ከዛን ጊዜ በኋላ ከፍታ ቦታ ላይ ሆነው የመርከበኞቹ ምንነት ሳያጣራ ወደ ባህር ዳርቻው መክነፍ የለም። ሲልኪርክ በብቸኛዋ ደሴት ላይ ብቻውን ተነጥሎ ዓመታት ተቆጠሩ። 2 ጎጆዎችንም ሰራ። ልብሶቹ በማለቃቸው በልጅነቱ በአባቱ የቆዳ ውጤቶች ማምረቻ ውስጥ የቀሰመው ዕውቀቱ ጠቅሞት የቆዳ ሱሪ፣ ጃኬትና ኮፍያ ሰፋ። መኝታውንም በቆዳ አስቦ ሞቅ ያለች ጎጆ ኖረችው። ልቡ ግን ሁሌም ባህሩን ተሻግሮ ከሰው ጋር የሚቀላቀልበትን ቀን እንደናፈቀ ነው። እናም አንድ ቀን 4 ዓመት ከ4 ወር ያህል ተነጥለው ከቆየ በኋላ 2 መርከቦች ከሩቅ ተመለከተ። መርከቦቹ የእንግሊዝ መርከቦች መሆናቸውን ሲያረጋግጥ ወደ ባህሩ ዳርቻ ሮጦ እሳት አቀጣጥሎ ድረሱልኝ አለ። የመርከበኞቹ ካፒቴን ጀልባ ልኮ ሲያጣራ ጺሙ የተንዠረገገውና በሰው ናፍቆት የነደደው ሲልኪርክን አገኙት። ሲልኪርክ ከደስታው ብዛት መናገር ተሳነው። ከብቸኝነቱ የገላገሉትን መርከበኞች የዱር ፍየሎችን እያደነ አስተናገዳቸው። ሲልኪርክ ወደ ትውልድ ሀገሩ ስኮትላንድ ተመልሶ በተለይ ታሪኩ በመጽሔት ታትሞ ከወጣ በኋላ የብዙዎች መነጋገሪያ ሆነ። እሱ ግን የመንደሩ የቀን ተቀን ህይወት ደሴቲቱ ላይ በነበረበት ወቅት እንደ አንዳች ይናፍቀው የነበረው ከሰው አምባ የመቀላቀል ህልሙን ኦን ሆኖ ሲያገኘው ተራ ሆነበት። ብቻውን ዘግቶ መቀመጥ ያዘወትር ጀመር። ትዳር ቢመሰርትም የመንደሩን ህይወት አልተስማማውም ነበርና ድሮውንም ሀገሬ ባህር ነው ብሎ ወደ መርከበኝነቱ ተመለሰ። ጥቂት ቆይቶም ከባህር ወርዶ እግሩ መሬት ሲረግጥ የመሰረተውን ትዳር እንዳለ ሆኖ ለሁለተኛ ጊዜ አገባ። ብዙም ሳይቆይ ደግሞ እንደገና ወደ ባህር። በዚህ ወቅት ግን ዳግም ወደ የብስ አልተመለሰም። በ1721 በ45 ዓመቱ የነበረባት መርከብ ላይ በተነሳ የቢጫ ወባ በሽታ አረፈ። እዛው ባህር ላይ ተቀበረ። አሌክሳንደር ሲልኪርክን አስደናቂ ታሪኮች ብዙዎች ጽፈውታል። ከሁሉም በላይ ግን ዳንኤል ዴፎ የሴት ልጃቸውን የጋብቻ ወጪ መሸፈኛ ገንዘብ ለማግኘት በማሰብ የሲልኪርክን ታሪክ መሰረት አድርጎ የጻፈው ዝነኛው ልቦለድ መጽሐፍ ሮቢንሰን ክሩሶ ዘመናትን የተሻገረ ታላቅ የሥነ ጽሑፍ ሥራ ሆኗል። እናም ከሮቢንሰን ክሩሶ አንባቢዎች መሃል አብዛኞቹ ከልቦለዱ ታሪክ ጀርባ ያለውን ሲልኪርክን አያውቁትም። ለዚህም ነው በ1966 የቺሊ መንግስት ቱሪስት ካጠመደልኝ በሚል ሰበብ ከ300 ዓመት በፊት ሲልኪርክ በብቸኝነት የቆዘመባትን ደሴት የሮቢንሰን ክሩሶ ደሴት ብሎ ይሰየማት። ነገሩ ምጸት ይመስላል። አሁን ከሲልኪርክ ይልቅ ሮቢንሰን ክሩሶ ህያው ነው። ለማካከሻ ያህል ግን በዚሁች ሲልኪርክ ከቆዘመባት ደሴት ራቅ ያለችው አንደኛዋ ደሴት የአሌክሳንደር ሲልኪርክ ደሴት ተብላ ተሰይማለች።